ንቅል ምሁራን ሀገሪቱን ህዝቦቿን ባህሏን ከጫፍ ጫፍ በቅጡ የማያውቁ ንቅል ምሁራን ችግር በመተንተን የሌሎችን ፍላጎትና ዕውቀት በማሰራጨት የኛን አንድነት የሚያዳክሙበትን መንገድ የሚከላከል ማሽን ዛሬ ቢኖር ነገ እንደምሾመው እርግጠኛ ነኝ። ዕውቀት ችግር እስካልፈታ ድረስ በዕውቀት መስፈርት ውስጥ ሊታይ የሚያስችል ብቃት አይኖረው። ነገርየውን በመተንተናችን በመናገራችን ብቻ አይሆን። ለምሳሌ ግሪን ዎሽ እና ግሪን ሌጋሲን በውድድር እንመልከት። ዓለም ላይ የኢንቫይሮንመንት አጀንዳ የግሪን ትራንዚሽን አጀንዳ የሳር ቅጠሉ ነው። የሁሉም ሀገራት የመሪዎች፣ የአዋቂዎች፣ የተመራማሪዎች ሁሉ አጀንዳ ነው። አስተውለ ከሆነ በየሁለት ዓመቱ ኮፕ እየተባለ የሚዘጋጅ ስለ ኢንቫይሮንመንት የሚወራበት ኮንፈረንስ አለ። እኔ እንኳን 2 ጊዜ ተሳትፌያለሁ እና በእነዚህ ኮንፈረንሶች ላይ በጣም በብዙ ሺህ የሚቆጠር ሰው የሚሳተፈው በጣም በርካታ መሪዎች ይገኛሉ። ብዙ የሚያማምሩ ንግግሮች ይደረጋሉ፣ ብዙ ሰልፎች ይደረጋሉ። አንድም ሰው ችግኝ አይተክልም። የምናወራው ስለ ኢንቫይሮንመንት ነው። ብዙ ንግግር ነው የሚደረገው፣ ግን ፕራክቲካሊ አክሽን የለም። ለዚህ ነው አክቲቪዝም ኢንቫይሮንመንትን አይቀይርም አክሽኒዝም ነው የሚቀይረው የሚል ሐሳብ የምናራምደው። ብዙ ጊዜ አክሽን ያስፈልጋል። በንግግር ብቻ ነገርየውን ማንቃት ተገቢ ነው። ማንቃት ግን ማድረግ ከሌለበት ብቻውን ዋጋ የለውም እና የኛን ግሪን ሌጋሲ ከግሪን ዎሽ ጋር አወዳድረን ብንመለከት እኛ 25 ቢሊዮን ችግኝ እንተክላለን ብለን 32 ቢሊዮን ችግኝ ተከል የለም 50 መድረስ እንችላለን ብለን ባለፈው ዓመት 40 ቢሊዮን ችግኝ ደርሰናል። በዚህ ዓመት ወደ 7 እና ከዚያ በላይ ቢሊዮን ችግኝ ዝግጅት እያደረግን ነው። በዚህ ክረምት ምን ጀምረው ማለት ነው እና አጠቃላይ ጊዜው የሚያልቀው ከአንድ ዓመት በኋላ ነው። ያኔ 53 54 55 ቢሊዮን ችግኝ ኢትዮጵያ ብትተክል ከዚህ ውስጥ 10ሩ አልጸደቀም ቢባል 40 45 ጸደቀ ማለት ነው። ይሄ በዓለም ላይ the biggest afforestation ነው። በዚህ ቁጥር ደረጃ ሰዎች ሳይከፈላቸው በነፃ ሚሊየን ሰዎች ተንቀሳቅሰው ኢንቫይሮንመንታቸውን ለመጠበቅ የሰሩበት ሀገር የለም። እቺ ደሃ ሀገር ይሄን ማድረግ ችላለች። ለምን? አይዲያ፣ ሐሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው የሚል እምነት ስለነበረ እና ሌላውም ስራ በዚህ መንገድ እናልማለን። ያን ትልቁን ህልማችንን በጊዜ ባለን ሀብት ልክ ቆራርጠን እናቅዳለን። ያቀድነውን ግን በመተግበር ነው። የትኛውም የኛ ኢኒሼቲቮች ገብተን በመስራት በማሰራት ነው የሚከወነውና በዚያ መንገድ ነው። እንዳልከው በጣም በርካታ ነገሮች በተለይ ቴክኖሎጂ በሚመለከት ዲጂታል ኢትዮጵያ 2025 ምናልባት 100% የተሳካ እቅድ ሊባል ይችላል። ካሉን የብዙ ሴክተሮች እቅድ አንጻር ሲታይ ዲጂታል 2025 በጣም የተሳካ ነው። አሁን ዲጂታል 2030 እያዘጋጀን እንገኛለን። ደግመን ልክ እንደ 2025ቱ ካሳካን የዕውቀት መር ኢኮኖሚን ለመገንባት በእጅጉ የሚያግዝ መሰረት በሀገራችን ይጣላል የሚል እምነት አለና ዋናው አክሽን ነው ለማለት ነው።